ኢትዮጵያ ውስጥ ገነት የመግቢያ ቪዛ መመታት ተጀምሯል የተባለው ምንድነው? ተመልከቱ። ወደ ገነት የሚያስገባ ቪዛ እየመጡላቸው ተመልከቱ። በሀገር መከላከያ ሰራዊቶች ኮሜንት ተነቧል፣ ትክክልም አይደለም ስለተባለው ጉዳይ ማብራሪያ ሰጥቷል። እና ምንድነው ጉዳዩ? እነዚህ ሁለት ወታደሮች እኔ ላይ ቪዲዮ እየሰሩ ነው። በዚህ ደረጃ ግን ኮሜንት የሚያነበው ልጅ እንዲጠመዱ የሚያደርጉት የራሱ ኮሜንት ሲያነብ የሚከታተሉት ልጆች ናቸው። ተርቷል ብለው ነው ቪዲዮ እያሰራጩ ያሉት፣ ቫይራልም እየሆነላቸው ነው። በሆሳና ከተማ እየተከናወነ ያለው ነገር በርካታ ኢትዮጵያውያንን አስቆጥቷል። ምንድነው የተፈጠረው? ወደ ሌላ ላይ ባትገቡ ይሻላል። መንግስት ወረቀት አይሰጥም ወንድሜ፣ ተረዳ። እንደዛ ሳይሆን አንተ ውሻን ግደል፣ ተረዳ። ግደሉና አልገልም መጥቶ ይግደል። መንግስት ማንንም አይገልም፣ መጥቶ ይግደል፣ አልገልም። ብዙ ሰዎችን እያስቆጣ ያለው ታዲያ ምንድነው? ውሾቹ እየተገደሉ ያሉበት መንገድ ራሱ እጅግ በጣም አሰቃቂና እስካሁን ድረስ አይተን የማናውቀው ነው። ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ እንደወትሮ ሁሉ ጋብዛችኋለሁ። ለዛሬም የተለያዩ ቪዲዮዎች ይዣለሁ። አንድ ኢምፖርታንት መልእክት ግን አለኝ። ከሀገር መከላከያ ሰራዊት ጋር በተያያዘ ቪዲዮ ኮሜንት ሴክሽን ላይ የተቆረጠ የሚነበበው ነገር ትክክል እንዳልሆነ የሚያብራራ ኮሜንት የሚያነበውም ልጅ በራሱ አንደበት የተናገረው ነገር አለ። ምናልባት አንዳንድ ነገሮች ሚስ አንደርስታንድ ተደርገው ከሆነ ከስር እያስተካከሉ መሄዱ ትክክለኛ ነው ብዬ ስለማምን ነው። እኔ ጋም ኮሜንት ሴክሽን ላይ በተለይ ደግሞ በፌስቡክ ላይ በለቀኩት ቪዲዮ በጣም በርካታ ሰዎች ሐሳባችሁን እየገለጻችሁ ትገኛላችሁ። ትክክል ያልሆነ ነገር ትክክል አይደለም ብሎ ማስረጃ ማብራሪያ መስራት ትልቅነት ነው ብዬ አምናለሁ። ልጁ የሰራበትን መንገድ ትክክል ነው። አንዴ ቪዲዮን ተመልክተን እንመለስ፣ ኢምፖርታንት ስለሆነ ማለት ነው። ጋይስ እቺን ቪዲዮ አይተን እንመለስና ኮሜንት ምናምን ልል አይደለም የመጣሁት ዛሬ። እባካችሁን እቺን ቪዲዮ አታሳልፏት ልላችሁ ነው የመጣሁት። ከዚህ በፊት ብያችሁ አላቅም አውቃለሁ። ዛሬ ግን አንድ ደቂቃችሁን እንፈልጋለሁ። ምክንያቱም አንድ ማጥራት ያለብኝ በጅታ ስላለ ነው። እና በዚች አንድ ደቂቃ ቪዲዮ በደንብ ቫይራል ሆኖ ለሚፈለገው ሰዎች ጋር እንዲደርስ ላይክ ከማድረግ ጀምራችሁ ሁሉንም ነገር ነካ አድርጉት እስቲ አንዴ እዚህ ጋር። እና ምንድነው ጉዳዩ? እነዚህ ሁለት ወታደሮች እኔ ላይ ቪዲዮ እየሰሩ ነው። የቪዲዮአቸውም ጠቅላላ ሐሳብ ማሩፍ በሀገር መከላከያ ሰራዊቶች የሚያሾፍ የሚቀለድ ቪዲዮ ሰርቷል ብለው ነው ቪዲዮ እያሰራጩ ያሉት። ቫይራልም እየሆነላቸው ነው። እውነታውን ሳያውቁት ቀርተው ነው ብዬ አላስብም። ምክንያቱም ይሄንን ቪዲዮ ያነሱበት ቦታ ያነሱበት አካውንት ነካ አድርገው ቢያዩት የማሩፍ እንዳልሆነ ያውቃሉ። እኔ ብዙ ጊዜ ቪዲዮ ደጋግሜ ሰርቻለሁ። በእኔ ስም የተከፈቱ የኔን ቪዲዮዎች እየቆራረጡ እየወሰዱ በጣም ሴንሲቲቭ የሆኑ ነገሮች ላይ እያፖሰቱ ያሉ ሰዎች አሉ። የኔ አካውንት ይሄ አካውንት ብቻ ነው። ይሄ ቪዲዮ የመጣላችሁ ሰዎች ከዚህ አካውንት ውጪ እኔ የምፖስትበት አካውንት የለኝም። ይሄን ደጋግሜ ሰርቻለሁ። ጉዳዩ ምንድነው? ከላይ የምታዩትን ወታደር ኦሪጂናል ቪዲዮን አሳያችኋለሁ። ኧረ የሚለው ቪዲዮ ላይ ከላይ ያለውን የወታደር ምስል ለጠፉና ያቺን ፓርት ወሰዱ። ከጀርባ ደግሞ ሌላ ኮሜንት የማነበበትን ቦታ ወሰዱና ገጣጥመው ቪዲዮ ሰሩ። ቫይራል ሆነላቸው። እነዚህም ወታደሮች ኢቨን ጋይስ ይሄን እዚህ ጋር ያለውን ዩዘር ኔሙን ኢቨን ማየት ትችላላችሁ። የኔ ዩዘር ኔም ማርሲን 8672 ነው የሚለው ዩዘር ኔም ማለት ነው። ሁለት አይነት ቪዲዮ የተቀጣጠለ ቪዲዮ እያያችሁ ማሩፍ እንደዚህ አይነት ነገር አድርጓል ብላችሁ የምታሰራጩትም ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት የምታደርጉትም ሰዎች አእምሯችሁን እንድትጠቀሙ ለማሳሰብ እወዳለሁ። የተለየ ዩዘር ኔም የተለያየ ቪዲዮ ተቆራርጦ የመጣ ሰው ቫይራል ለመሆን የማያደርገው ነገር የለም። ይሄንን ማሳየት ስለፈለኩኝ ነው። እና ይሄንን ቪዲዮ በደንብ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ እንደዚህ አይነት ብዥታ አእምሯቸው ማገናዘብ ማሰላሰል የማይችል ሰዎች ጋር ደርሶ ነገሩን እንዲጠራ እንድታደርጉ ነው። አመሰግናለሁ። እንግዲህ ምንድነው ነገርየውን ቀለል አድርጎ ለመመልከት ያክል ማሩፍ የሚሰራቸው ቪዲዮዎች ይታወቃሉ። ኮሜንት ነው የሚያነበው። በጣም በርካታ ሰዎች የተለያዩ ቪዲዮዎች ላይ እየገቡ ኮሜንት ይጽፋሉ። እነዛን ኮሜንቶች ነው የሚያነበው። ሲጻፈው ነገር የለም። እውነት ለመናገር ግን ምንድነው እኔም ባለፈው ቪዲዮ ሰራ የአንድ ቪዲዮ ብቻ ተመልክቼ ሳይሆን 2-3 የተሰሩ በሀገር መከላከያ ቪዲዮዎች ላይ ተቆርጠው መቀጠላቸው እንኳን የማያስታውቁ አንድ ቪዲዮ እንደውም አሳያችኋለሁ ካለ እዚህ ጋር በፍጹም ተቆርጠው መቀጠላቸው የማያስታውቁ ቪዲዮዎች ተሰርተዋል። የሱ አካውንት ነው የሚመስለው። በዛ ደረጃ የተሰሩ ቪዲዮዎች ሁሉ አሉ። እኔ የለቀቁት ላይ እንደውም 2 ቲሸርት የተለያየ ቲሸርት ማይክ ያረጋበትና ያላረጋበት ምናምን አይነት የሚያስታውቁ ነገሮች እንዳሉ ተመልካቾችም ኖቲስ ያደርጋሉ። ግን ምንድነው በአጠቃላይ እሱ የሰራቸው ቪዲዮዎች አይደሉም እየተቆረጡ እንደዚህ የሚደረጉ ቪዲዮዎች አሉ የሚለውን ማብራሪያ ወጥቶም እሱ ሰርቷል። ብዙ ሰዎችን በዚህ አቅጣጫ ተናግረዋል። እኔም ባየሁት ነገር
ትክክለኛ ያልሆኑ ነገሮች ትክክል እንዳልሆኑ ማስረዳት ተገቢ ስለሆነ ነው። እኔ ጋም ቪዲዮውን ብዙ ሰው ስላየው ማለት ነው። እና አንዳንዶቹ ነገሮች በስሜታዊነት ወደዛና ወደዚህ እንዲሆን የሚያደርጉት ኮሜንት ሴክሽን ላይ የሱን ቪዲዮ የሚመለከቱ ልጆች እንደሆኑ በደንብ ለመታዘብ ችያለሁ። ምክንያቱም እንደዛ አለመሰራቱን ለማስረዳት የሚሄዱበት መንገድ ሰውን ኦፌንድ ያደርጋል። ስድብ አለው፣ በጣም ብዙ ነገሮች አሉት እና እነዚህ ነገሮች ቢያስተካክሉ አንደኛ ለማሩፍም ሌላ ነገር እንዳይፈጠርበት ለማድረግ መከታ ይሆኑታል ማለት ነው። ከዛ ውጪ ግን እነሱ እየሄዱ ያሉበት ርቀት ነገሮችን እንዳያበላሽበት ለልጁ ሲሉ መጠንቀቅ እንዳለባቸው የሚያሳዩ ነገሮች ስለሆኑ ፕሊስ የሱን ቪዲዮ ለማስረዳት የምትሄዱ ሰዎች በጣም ቀናነት በተሞላበት መንገድ ብታደርጉ መልካም ነው ለማለት ነው። አጭርና ግልጽ ነገሩ ይሄ ነው። ከዛ ባለፈ ግን ሰዎች የብዙ ሰዎችን ቪዲዮ እየቆረጡ በዚህ መልክ ይሰራሉ። የተበላሸ አመለካከት ሰው ጋር እንዲኖር የሚፈጥሩ በርካታ መተዳደሪያቸው ቪዲዮ መቁረጥ የሆነ ሰዎች ስላሉ ብዙም የሀገር መከላከያ ሰራዊቱ ላይ ያላችሁ ኢንጆይ ስታደርጉ እንደነበረ ማለት ሙዚቃ ከፍታችሁ ኢንጆይ ስታደርጉ እንደነበረ ብዙ ሰዎች ተመልክተዋል። በእናንተ ጭፈራና በእናንተ ያንን ቪዲዮ መስራት ብዙ የተቃወመ ሰው የለም። ኮሜንቱ ግን ልክ ተነቧል ተብሎ ሲባል የተቃወመው ሰው ብዙ ነውና ያንን ነገር ማስተካከሉ ተገቢ ይመስለኛል። እና ከዛ አንፃር ነው ይሄንን ቪዲዮ የሰራሁት። እንቀጥል። ወደ ኦርቶዶክሳውያን እንዴት አመሻችሁ? አሁን ከመሸ በጣም የሚያስቅ ነገር አይቼ ተመልከቱ። ወደ ገነት የሚያስገባ ቪዛ እየመቶላቸው ተመልከቱ። ይሰው እኮ በቃ አብዷል እኮ። አሁን ይሄ እንደዚህ አይምሮ አላቸው ብላችሁ ታምናላችሁ? እነዚህ እኮ አይምሮ የላቸውም። በቃ ምን አይነት የሰውየው አይገርምም። እሱ በቃ ኦልሬዲ ቢዝነስ ውስጥ ነው። ቪዛ የገነት መግቢያ ቪዛ ይመታላችሁ ይላል፣ እየመታላቸው ነው። አዳራሹ ላይ ያለው ሰው ደግሞ ብድግ እያለ በተራ ደግሞ ቪዛ እያስመታ ነው ገነት ሊገባ ማለት ነው። በሞት ሲለይ ይሄው መግቢያ ፓስ ተሰጥቶኛል ይል ዳግም ትንሣኤ ክርስቶስ ፊት ሲቀርብ ይሄው ፓስተር የሰጠኝ መግቢያ ብሎ ሊገግም ማለት ነው። ኧረ እባካችሁ እናንተ ሰዎች ልብ ግዙ። ኧረ ተው፣ በየአዳራሽ ያላችሁ ሰዎች ልብ ግዙ። ያው ብዙ ሰዎች ቪዲዮውን እየተቀባበሉት ተመልክቻለሁ። የቆየ ቪዲዮ ነው። ለመናገር የፈለኩት ምንድነው ከዚህ የባሰም ጉዳይ ከዚህ በኋላ የምናይበት ጊዜ ነው የሚሆነው። ሰዎች ራሳቸውን በትክክለኛው መንገድ ማዘጋጀት ያለባቸውና እውነተኛውን የሆነ መንገድ ፈልገው ማግኘት ያለባቸው ሲዝን ላይ ስለደረሰ እንዲህ አይነቱን ነገር ብቻውንም ማድነቁ ተገቢ ነው ብዬ አላስብም፣ ወይም ደግሞ መቀባበሉም ተገቢ ነው ብዬ አላስብም። እናንተ ምን ሐሳባላችሁ? በውጭው ዓለም ላይ የተለያየ የመንግስተ ሰማያት መግቢያ ቪዛ ብቻ ሳይሆን በርካታ ሰዎችን ኢየሱስ ሊመጣ ነው ብሎ ተራራ ላይ ይዟቸው ሄዶ ወደ 170 ምናምን የሚሆኑ ተከታዮቹን ይዞ ሄዶ ፋይናሊ የሚጠብቀውን ያህል ቀን ቢጠብቅም ህዝቡም እሱም በረሃብ ተጉላልተው ፋይናሊ ፖሊስ እንደያዘው የቅርብ ጊዜ የምናስታውሰው ነገር ነው። ከዚህ የባሱ ነገሮችም ሊመጡ ይችላሉና ብዙ ማድነቁ ተገቢ ነው ብዬ አላስብም። ወደ ሌላ ላይ ባትገቡ ይሻላል። መንግስት ወረቀት አይሰጥም። ወንድም ተራራ እንደዛ ሳይሆን አንተ ውሻን ግደል ተራራ ግደሉና አልገልም መጥቶ ይግደል አልገልም። እንግዲህ ይህ በሆሳና ከተማ እየተደረገ ያለው ውሾችን በጅምላ የመጨፍጨፉ ጉዳይ በጣም በርካታ ሰዎችን አስቆጥቷል። ምንድነው እየተፈጠረ ያለው ነገር? የዚህንም ሰውዬ ቪዲዮ ተመለከታችሁት። በጣም በርካታ ሰዎች ከሱ ቪዲዮም በፊትም በኋላም ወጥተው እየተናገሩ ነው ያሉት። እስቲ አንድ ልጅ የሚናገረው ነገር ሰምተን እንመለስ። ውሻውን ራስ ግደል ነው እንጂ ራሴ ለምን ገላለሁ? ነፍሰ ገዳይ ለምን ሆናለሁ? ነፍስ ያለውን ነገር ለምን እንገላለን? ማዝገብ ብርሃኑ ወልደንቴ ማዝገብ አይደለም። ተው ሁሉም ህግ የላከው ወረቀት አሳየኝ እኮ ነው ያልኩህ። ሌላ ነገር ምን አሉ? እንዴ እኮ ነው መንደር ተጠሪ እኮ አሳየኝ ወረቀቱን ለአንተ የመጣው እኔ መልእክት እየነገርኩህ ነው። እያንዳንዱ ወደ ሌላ ላይ ባትገቡ ይሻላል። መንግስት ወረቀት አይሰጥም። ወንድም ተራራ እንደዛ ሳይሆን አንተ ውሻውን ግደል ተራራ ግደሉና አልገልም መጥቶ ይግደል መንግስት ማንም አይገልም መጥቶ ይግደል አልገልም ምንም በቃ ጥሩ እሺ ኦኬ አባቴ እንዳትናገር ተው መንገሩን ብቻ ነው እኛ ከሚጠበቅ ወንጀለኞች አይደለም። ወንጀለኛማ በጣም ወንጀለኞች ናችሁ። በአደባባይ ውሻ ሰቅላችሁ ምገሉ ከዚህ በላይ ወንጀል አለ?
ከየትኛው ወንጀል ከዚህ በላይ ወንጀል ውሻ ጠበቃ ነው እንዴ? ለውሻ ህይወት አንተ ያዘርከው ሰውም ውሻም ጠበቃ አለው። የሰውም ጠበቃ አለ፣ የውሻም ጠበቃ አለ። የሰው ነው የውሻ ነው እንትን ነው የሚባለው። የኔ ውሻ ነክቷ ሰው የኔን ውሻ ያውቃል። ውሻም የመኖር መብት አለው። ይታጠብ ምን ይባል ውሻ ይሞታል። ግደሉ አሁን ፍየሉንም ግደሉ። ፍየልም ነፍስ አይደል እንስሳት አይደል? ችግር የለም እንደሳከው ይሁን። እኛ ደግሞ የኔን ደብዳቤ መጠየቅ አንተ ዩኒክ ነህ። በቃ ከሁሉም በቃ ሰው አንቺ ስልኩን ወደዛ አርግ አታረግም። አንቺ ምንድን ነው አታረግም። አንተ ያላዛ ስልክ ነው እንደ ሰው የምትቀርጸው አታረግም። ለምን ትቀርጻለህ? አንተ ቤቴ ላይ መጣኸው። ቤቴ ላይ መብቴ ነው። በሬ ላይ ለምን ትቀርጻለህ? አንቺ ቤቴ ላይ ነው የመጣኸው። አዎ ወንጀለኞች ነው። ኧረ አንቺ የኔን ስልክ አንቺ እናንተ ለሚመለከተው አካል እናደርሰው። የተከተበው ውሻ መገደል አለበት የለበትም የሚለው የብዙ ሰዎች ጥያቄ ነው። ጤነኞቹ ውሾች ለምንድን ነው የሚገደሉት? አሁን እኔ ውሻ አለኝ፣ ውሾች አሉኝ። ውሾቹ ሲከተቡ የተከተቡበት ወረቀት መቼ እንደተከተቡ ምን እንደተከተቡ ከነ ተሰጣቸው መድኃኒት ጋር የተያያዘ ወረቀት ካርድ ይቀመጣል። ጊዜያቸው ሲደርስ ተመልሰው መጥተው ሐኪሞቹ እንደገና በጊዜያቸው ክትባት ይሰጧቸዋል። በየጊዜው እንዲወርም ይደረጋሉ። አስፈላጊ ክትባትና ክትትል ይሰጣቸዋል። ማንኛውም መንገድ ላይ ያለው ውሻና ቤት ውስጥ እየተከተበ የሚኖር ውሻ ተመሳሳይ የሆነ ቅጣት ለምንድን ነው እየተደረገ ያለው? በዚህ ጉዳይ መልስ ስጡ ነው የሚሉ ሰዎች አሉ። ተጨማሪ ቪዲዮ ነው። ሆሳና ከተማ ላይ የ5 ዓመት ህፃን ልጅ በእብድ ውሻ ይነከሳል። እናም የእብድ ውሻ መድኃኒት በሰዓቱ ማግኘት ስላልተቻለ ያ ህፃን ልጅ ይሞታል። ለነከሰው ውሻም ተገሏል። ከዛ በኋላ ሆሳና ከተማ ላይ አጠቃላይ ላለ ነዋሪ በየቤቱ እየሄዱ በየወረዳው ሁሉም ውሻውን እንዲያስከትብ መግለጫ ተሰጠ። ሁሉም ሰው በዘመቻ ውሻውን አስከተበ። ከዛ በኋላ ግን ባልታሰበ ሁኔታ በምታዩት በሚዘገንን መልኩ የተከተበም ያልተከተበም ውሻ እየተገደለ ነው። አንድ ሰውና አንድ ሰው ሲጣላ አንድ ሰው ቢሞት ሙሉ ሰው እኮ አይገደልም አይደል? እዚህ ጋር ምንም የማያውቁ ምስኪን ውሻዎችን የተከተቡ ባለቤት ያላቸውን ህፃናት ፊት መግደል፣ ባለቤቶቻቸው ፊት መግደል። አንድ ውሻ አጠፋ፣ በቃ የሰው ልጅ ክቡር ነው፣ ከምንም ጋር አይወዳደርም። ነገር ግን እነዚህ እንስሳቶች ያ እብድ ውሻ ባጠፋው ጥፋት እነዚህ ምስኪኖች ለምን ይገደላሉ? ምንድነው ጥፋታቸው? የሶሻል ሚዲያንን ተጽዕኖ ሁላችንም እናውቃለን። እባካችሁ ከቻላችሁ ቪዲዮ ስሩና የቀሩትም ነፍስ እንዲድን የአቅማችንን ጥረት እናድርግ። ካልሆነ ደግሞ ይህን ቪዲዮ ለሆሳና ከተማ መስተዳደር እንዲደርስ እባካችሁ ሼር ኮፒ ሊንክ አድርጋችሁ ውሻ የምትወዱ አጠቃላይ የቀሩትን ውሻዎች ነፍስ እንታደግ። እባካችሁ ባካችሁ። ደግሞ የሚገሉበት መንገድ ይዘገንናል። በእንጨት በገመድ እየሰቀሉ እንደው ይሄ ደቡብ አፍሪካ ነው የሚመስለው። እውነት የተማረ ፊደል የቆጠረ ሶሻል ሚዲያ የሚጠቀም ሰው እንዴት በዚህ ልክ እንደዚህ ይጨክናል? እባካችሁ የሚመለከቱ አካል ቶሎ ያስቁምልን እባካችሁ። ዛሬ ላይ ውሻ እንደዚህ ሰቅሎ የሚገድል ሰው ነገ ላይ ሰውን አይሰቅልም ማለት አይቻልም። ኢትዮጵያ ውስጥ ብዙ አይነት የግፍ አይነቶች ተደርገዋል። ብዙ አይነት ጭካኔዎች ተደርገዋል። ሰውም ልክ እንደነዚህ ውሾች ተደርጎ ተሰቅሎ ተገሏል። አሁን ላይ ግን ከሰው አልፎ መናገር የማይችሉ ምስኪን እንስሳቶች ላይም መተግበር ተጀምሯል። ይሄ እጅግ አደገኛና ዝችን ሀገር ቁልቁል ጉዞ የሚያሳይ ነጸብራቅ ነው። እንደዚህ አይነት ነገር የሚሰሩ ሰዎች ተፈልገው የእጃቸውን ማግኘት ሲገባቸው፣ ነገር ግን እንደዚህ አይነት ተግባር ሲያስደርጉ የነበሩት የቀበሌና አዘጋጃ ሰዎች መሆናቸው በጣም ያሳፍራል። እነዚህ የሚያደርጉት ሰዎች ልጆች ናቸው። ልጆችን ግን መከልከል ሲቻል ትልልቅ ሰዎች ቆመው እንዲህ አይነት ያልተገባ የማይደረግ ነውር የሆነ ነገር ከሰው ጭንቅላት የወረደ ድርጊት የሚያደርጉትን መከልከል ሲቻል ቆመው ማስገደል በጣም የሚያሳፍርና አስነዋሪ ተግባር። ነገ ደግሞ ምን አይነት ከዚህ የከፋ የጭካኔ ጥግ ልናይ እንደምንችል እኔ በበኩሌ አላቅም። ግን ደግሞ አስጊና አስፈሪ የሆነ ነው የዚች ሀገር ድርጊት። በዚች ሀገር ላይ የሚኖሩ ሰዎች ጭካኔ አስፈሪና ከባድ እየሆነ ነው። ብዙ ሰዎችን እያስቆጣ ያለው ታዲያ ምንድነው? ውሾቹ እየተገደሉ ያሉበት መንገድ ራሱ እጅግ በጣም አሰቃቂና እስካሁን ድረስ አይተን የማናቀው ነው። ይህንን ነገር ደግሞ ማድረጋቸው ነገ ሰዎችንም በዚህ መልክ ለማድረግ ወደ ኋላ እንደማይሉ ጭካኔ እንዳላቸው የሚያሳይ ነው የሚለው ነገር የብዙ ሰዎችን ስሜት ረብሿል።
እና ውሾቹስ በዚህ መንገድ መገደል አለባቸው ወይስ የሚለው ጥያቄ ነው። ከዚህ በፊት እኔ ውሾች ሲገደሉ ማቀው ማዘጋጃ ቤት በተለያየ መንገድ መድኃኒት እየተሰጣቸው መንገድ ላይ ያሉ ውሾችን ሲገሉ አይቻቃለሁ። እንደዚህ ግን ቪዲዮውን ብታዩት በጣም ነው የሚዘገንነውና እኔ በጣም ለደበረኝ ቪዲዮውን እዚህ ጋር ማሳየት አልፈለኩኝም። ምናልባት የፌስቡክ አካውንቴ ላይ ሊታይ ይችላል። እዚህ ቦታ ላይ በጣም ክልከላውም ከፍተኛ ስለሆነ እዚህ ቦታ ላይ ማሳየት አይቻልም። ስለዚህ በዚህ አቅጣጫ ውሾቹስ መገደላቸው ትክክል ነው ወይ የሚለው ነገር ለብዙ ሰዎች መነጋገሪያ ሆኗል። እስቲ ከዚህ ጋር በውሻዎች ዙሪያ ላይ የምናውቃት አንዲትን ሰው ላሳያችሁ። ታቋታላችሁ። በደንብ ተመልክተን እንመለስ። እሺ፣ የሆሳና ጉዳይ አፕዴት አለኝ። አሁን ሆሳና ከተማ ከሚገኙ ከሚመለከታቸው አካላት ጋር ለመነጋገር ሞክረናል። በትክክል ዋናዎቹ ሰዎች ባናገኛቸውም ላስቲክ ላይ ከተማ ላይ ክትባት እንደነበር የእብድ ውሻ በሽታ መከላከል ክትባት ለቤት ውስጥ ለነበሩ ውሾች እየተሰጠ እንደነበረ፣ ነገር ግን አሁን ውሾቹ ገደላ ከተጀመረበት ከተማ በጣም የማይገናኝ ከተማ ርቆ አይ ቲንክ ሀዲያ ባልሳሳት ይመስለኛል ያሉኝ አንድ ውሻ የቤት ውሻ ቤተሰቦቹ ያላስከተቡት ውሻ በበሬ አህያ ይነክሳል። ሰዎቹ ዝም ይላሉ፣ አያመለክቱም፣ አይነገሩም። እንደዚሁም የቤቱን ሁለት ልጆች ይነክሳል፣ አራቱም ይሞታሉ አንድ ቤት ውስጥ። ይሄ በማን ጥፋት ነው የተከሰተው? በሰዎቹ ጥፋት። ይሄን ነገር ልብ በሉ። እዛ የተሰማው ወሬ ወደ ከተማ መጥቶ ከተዳረሰ በኋላ ምንም በሌለበት ምንም ባላጠፉት እነዚህን ውሾች ከቀበሌ ጋርና ከእድር ጋር በመሆን በማበር በመስራት ከእድር እናባራቸዋለን፣ እናስወጣቸዋለን። ከሰው ህይወት ከውሻ ህይወት የሰው ህይወት ነው የሚቀድመው በማለት እነዚህን ውሾች ባለቤት ያላቸውን ውሾች ወይም ውጪ ባለቤት ኖራቸው ከተማ ላይ የሚንቀሳቀሱ ከቤታቸው ውጪ የሚዝናኑ ከቤታቸው ውጪ ሰፈር ላይ እየተጫወቱ የሚውሉ ውሾችን ጨምሮ በመታየት ሁኔታ በአሰቃቂ ሁኔታ በደቦ ፍርድ በመግደል ይገኛሉ። ይሄን ቪዲዮ በሚሰራበት ሰዓትም ገደላው ቀጥሏል። ይሄንን ጉዳይ የክልሉ ፖሊስ ገብቶ ማስቆም ይኖርበታል። ማታ ላይም ፖሊስ መጥቶ ከቤታችን እንደዚህ ያረገን ሰዎች ይዘውብን መተው ያሉ ሰዎች አሉ። ስለዚህ በምንም አይነት መልኩ ክትባቱ ይቀጥል፣ ክትባቱ መቀጠል አለበት እንጂ በእንደዚህ አይነት ምክንያት ከሌላ ቦታ በመጣና በተዳረሰ ወሬ ምክንያት ምንም አይነት በሽታ የሌለባቸውን ውሾች መግደል አትችሉም። በጭራሽ መግደል አትችሉም። ዓለም አቀፉ ሕግ ስምምነትም ይሄን እንድታረጉ አይፈቅድላችሁም። እንደዚሁም ደግሞ እንስሳትን በአደባባይ ላይ አሰቃይቶ መስቀል በወንጀል ሕግ የሚያስጠይቅ ምግባር ነው። የደቦ ፍርድ እናንተ አሁን ያደረጋችሁት ሻሸመኔ የዛኔ ሰውን ሰቅለው በእሳት አቃጥለው ከገደሉት ሰዎች ተመሳሳይ ድርጊት ነው ያደረጋችሁት። በዛ ላይ ምን አይነት ወላጅ ምን አይነት አሳዳጊ እንደሆናችሁ ምን አይነት ልብ እንዳላችሁ ሰው ለማለት የምትከብዱ ሰዎች ልጆቻችሁን አሳልፋችሁ ለጭካኔና ለአረመኔነት ድርጊት የሰጣችሁ እናንተ ቁጭ ብላችሁ ልጆቻችሁ እንዲገሉ ያደረጋችሁ ቁጭ ብላችሁ ቪዲዮ ላይ እንዳየናችሁ ኖት ራይት ስታደርጉ የእንትና ውሻ ተገሏል ራይት የእንትና ውሻ ተገሏል ራይት ስታደርጉ የነበራችሁ ሰዎች ፍርዱን በሰማይ ተቀበሉ። በምድርም አይቀርም፣ በነገራችሁ ላይ በምድርም አይቀርም። ነገር ግን ክልሉ ይሄ ቆሻሻ ተግባር እኔ ላይ አይወክለኝም እምትሉ ከሆነ የክልሉ ኃላፊዎች የክልሉ አስተዳዳሪዎች ይሄ ህዝብ በደቦ እያደረገ ያለው ነገር እኔን አይወክለኝም፣ እኔ አላዘዝኩም፣ እኔ እዚህ ውስጥ የለሁበትም እምትሉ ከሆነ በአስቸኳይ ይህንን አጸያፊና ቆሻሻ ድርጊት እንድታስቆሙ በአስቸኳይ እንጠይቃቸዋለን። በአስቸኳይ የዛኔ ነው እናንተ እንደሌላችሁበት የምናውቀው። በአስቸኳይ አስቁሙ። ትናንትና ቀኑን ሙሉ ሌሊቱን ሙሉ ሲዳረግ ቀጥሏል። ዝም አላችሁ ማለት እኛ ተባባሪ ናችሁ ብለን ነው የምናስበው። ይሄን ድርጊት ማስቆም አልቻላችሁም፣ ዝም ብላችሁ እያያችሁ ነው ማለት ተባባሪ ናችሁ ብለን ነው እስካሁን ሰዓት ድረስ እያሰብን ያለ ነው። ደግሞ አንድ ሰው ገብቶ ከአንድ ሰው ቤት ውስጥ ገብቶ የሆነ ሰው ውሻ ይዞ መውጣት ከቻለ ስልጣን አለው ማለት ነው፣ የሆነ አቅም አለው ማለት ነው። እሱም ከግምት እንዲገባ። ስለዚህ ይሄ ድርጊት አይወክለን የምትሉ ከሆነ በአስቸኳይ መግለጫ ስጡ፣ ይሄንን ድርጊት አስቆሙ። እና ከሚመለከታቸው አካላት ጋር እየሰራን ነው። እንደዚህ አይነት ቪዲዮዎች ክልላችሁ ስም ተጠርቶ በተለያየ ቦታ ወጥቶ ሲነገርባችሁ ደስ ይላችኋል ብለን አናስብም። አይወክለንም ካላችሁ ወደ እርምጃ ግቡ። የሚገርማችሁ ነገር ውሾቹን እግዚአብሔርን ነው የምላችሁ፣ በጣም አሰቃቂ ነው። ውሾቹን በገመድ አስረው እንደዚህ ውሾቹ ከመሳቀቃቸው የተነሳ እንደዚህ ይዞራሉ ውሾቹ ማለት ነው። ባትሪ ይዘው በጨለማ ዛፍ ላይ አንገታቸው ውስጥ እየከተቱ እንትሩን በጣም በቃ በሚያስፈራ ሁኔታ ነው ሲያደርጓቸው የነበረውና ያ ነገር ትክክል ነው ትክክል አይደለም የሚለው ነገር በትክክለኛ ሁኔታ
ሊጣራ ይገባል። የሰውም ጥያቄ ነው። እዛው ከተማም የሚኖሩ ሰዎች ወጥተው ሲናገሩ ቪዲዮን ተመልክታቸዋልና አንዳንዶቹ ነገር በጣም ያስፈራሉና ደስ የማይሉ ነገሮች ስላሉት በምን አይነት መልክ ሃንድል መደረግ አለበት የሚለው ነገር መግለጫ ይሰጡበታል ብዬ አስባለሁ። ከዛ ባለፈ ግን የብዙ ሰዎችን ቁጣ የቀሰቀሰ ጉዳይ ነገር እንደሆነ መታወቅ አለበት ማለት ነው። እንቀጥል እስቲ ወደ ቪዲዮአችን ስንቀጥል አንዲት የልጅ እናት በአንድ ትልቅ ሆቴል ያየችውን ነገር ተናግራለች እና ይህ ነገር ህግ የለውም ወይ? ህግስ ካለው ለምንድነው የህግ ባለሙያዎች እንደዚህ አይነት ነገሮችን ወጥተው የማይናገሩት? የማይጠበቁ ነገሮችን ወጥተው ሲናገሩ እንደዚህ አይነቱ ነገሮች ላይ ለምንድነው የማይናገሩት የሚለው የኔ የግል ጥያቄ ነው። መልስ ይሰጡበታል ብዬ ተስፋ አድርጋለሁ። እንየው ቪዲዮን። ከተማችን በሚገኝ አንድ ትልልቅ ሬስቶራንት ተገኝቼ አጠገቤ የተቀመጡ ካፕል መሳዮች ልጅቷ በጣም ልጅ ናት። እንደው ማክሲመም ከገመትኳት 15 ምናምን 16 እንደው ከሆነች ነው። በጣም ልጅ ናት። ሰውየው የሚያሽከረው መሟት አጠገቧ ያሉት በጣም ትልቅ ሰውዬ ከ45 እድሜ በላይ የሚገመቱ ናቸው። ያው ግምታዊ ነው የምናገረው፣ ግን በጣም የሚያስታውቅ ነገር ነው እና ያሽከረው መሟታል። ያው መቼስ መብታቸው ነው ብለን እናስብ። እኔ ከሁሉም በላይ በጣም እየጨነቀኝ አንድ ዋይን ጠርሙስ ተከፍቶ በላይ ራሱ ነው የሚቀዳላት። ትጠጣለች ልጅቷ። እኔ መቀመጥ አልቻልኩም። ስለ እውነት ነው የምላችሁ። ዌትረሷን ጠየቅኩኝ። እኛ ምን እናድርግ ብላለችኝ። ማኔጀሩን አስጠራሁኝ። ማኔጀሩን ጠየቅኩኝ። እሱም እዚህ ጋር ሳላመሰግነው አላልፍም። ዌትረሶቹም እንደዛው። ያው የሬስቶራንቱን ስም መጥቀስ ባይገባኝም በጣም ኃላፊነት የሚሰማቸው ሰዎች ናቸው። እኛም በጣም ተጨንቀናል። ነገር ግን ከአደልት ጋር ነው ያለችው። ከትልቅ ሰው ጋር እስካለች ድረስ እምቢ ማለት አንችልም ብለው መለሱልኝ። እንደ እናትም እንደ ሴትም አንጀቴ ይቀጣል ብሎ አይኔን ከነሱ ላይ ሳልነቀል እንዲሁ እንደቆጨኝ ምን ማድረግ እንዳለብኝ ሁላ ግራ ተጋብቼ ቢያንስ እነሱ ላይ ምንም ነገር ባላደርግ እንኳን ይሄን መልእክት ላስተላልፍ ብዬ መጣሁኝ። ትልልቅ ሆቴሎች፣ ሬስቶራንቶች ወይንም ማንኛውም መጠጥ የምትሸጡ አካሎች እባካችሁን እንደዚህ ለአቅመ እንትን ያልደረሱትን ልጆች፣ ሴት ልጆች እንዲህ የሚያባብሉ ትልልቅ በጣም የሚያሳዝኑ ወንዶች ሲጋብዟቸው እንደው የሆነ ህግ ነገር የለም ወይ? አይከለከልም ወይ? ለመጠጥ ያልደረሱ ህፃናት ልጆች እንደዚህ አይነት ወንዶች እያባበሉ ጉድ ሲሰሯቸው እያየን እንዴት ነው ዝም የምንለው? እኛ እንደተጠቃሚ እኔ የምናገረው ምንስ መብት አለኝ? ግን እንደው በአይኔ ከዛ ጠረጴዛ አልተለየውም ነበር። ሰውየው በተለይ ሳይገባው አልቀረም። እሷ ግን ምንም የገባትም ነገር ያለ አይመስለኝም። እንደ ወላጅ በጣም ስለከነከረኝ፣ እንደ ሴት ደግሞ በጣም ስለቆጨኝ እንደው እባካችሁን እንደዚህ አይነት ሰርቪስ የምትሰጡ አካላት የሆነ ህግ ብታወጡ ለእንደዚህ አይነት ሰዎች ምንም እንኳን ከአደልት ጋር ቢመጡ እንደው የሆነ ነገር ቢኖር መልካም ነው ብዬ ለማለትና ለመጠቆም ያህል ነው። እንደዚህ ግን ትልልቅ አባቶች እንደዚህ ህፃናትን ልጆች የምታሽኮረምሙት በእድሜያችሁ አታችሁ ነው። እንደው ስለሆነ እነሱን የሚያክል ከነሱ በላይ ልጆች ያደረሳችሁ ወርዳችሁ እንደዚህ እንደው ምን አለበት? እንደው እህት የላችሁም? እንደው አያሳዝኗችሁም? ለማንኛውም እርግጠኛ ሆኜ የምነግራችሁ እቺ ልጅ ታቀኛለች ብዬ ገምታለሁኝ። ይሄን መልክቴን አይታው ኔክስት ታይም እዚህ ሰውዬ ጋር እንደው ባትሄድ በጣም ደስተኛ ነኝ። ምን ማለት እንደው እንዳለብኝ ሁላ ስለጠፋኝ ነው። እባካችሁን ኃላፊነት የሚሰማችሁ ወላጆች ካላችሁ ወይንም ያልወለዳችሁም እንደነዚህ አይነቶችን እህቶች እንታደግ፣ ሼር እናድርግ። ሆቴሎች ደግሞ ሬስቶራንቶች እንደዚህ አይነት ሰርቪስ የምትሰጡ ኃላፊነት ውሰዱ ብዬ ለመጠቆም ያህል ነው የመጣሁት። ምንድነው የሚደረገው? ጥያቄው መልስ የለውም ወይ? በዚህ ነገር ላይ ምንድነው የህግስ ክልከላ ምን ላይ ነው? ሆቴሎች ውስጥ እንደዚህ አይነት ነገር ይፈቅዳሉ ወይ? ምንድነው ያለው ነገር የሚለው ነገር እንግዲህ በህግ ጉዳይ ላይ የወጡ የሚያወሩ የህግ ባለሙያዎችን እንጠብቃለን ማለት ነው። ለምንድነው አንዳንድ ባል ማታ ከስራ መጥቶ ጋራጅ ውስጥ መኪናው ጋር አንድ 10-15 ደቂቃ የሚዘገየው? ለምንድን ነው?
ብሎ ጠየቀ። ለምን ይዘገያል? ወደ ቤት ለመግባት ለምን ይዘገያል? እስቲ ኮሜንት ስጡኝ ይላል። እና ኮሜንቱ ላይ ምን ይላል? ዘው ተብሎ ወደ ጦርነት አይገባም ይላል። ትንሽ ተዘጋጅቶ ነው እንጂ አንድ 15 ደቂቃ ዘው ተብሎ እንደው ወደ ውስጥ ወደ ጦርነት አይገባም ይላል። ጠላት እንዴት ክፉ እንደሆነ ተመልከቱ አለ። በስጋ ቤት አጠገብ ሳልፍ ስጋ በጣም እንደምወድ ያስጎመጀኛል አለ። ና ያለው ጮማውን አለ በቃ ያስጎመጀኝና እንደዚህ ይላል፣ ለምን አታስቆርጥም? ከጮማው ከጥሬው ቆርጠህ አስቆርጠህ ውስጥ ገብተህ እንደፈለክ በልተህ በላዩ ላይ አምቦሃ ጠጥተህ የቤቱ ባለቤቶች ሳያዩ በጓሮ በር ሾልከህ ሄድ ይለኛል። የተሰማንን ሁሉ ማድረግ አንችልም ነው የሚለው። ሊያዋርደው እኮ ነው የታወቀ ሰባኪ። ጥሬ ስጋ በልቶ ጥሬ ሆነ ተብሎ ሊያዋርደው ማለት ነው በቃ። እንደ ቃል ግን አይደለም። ኃጢአተኞች ጨዋታ ነገሩኝ፣ ሲነግሩኝ ያስቃል፣ ቆይቶ ግን ያሳቅቃል። እንደ ቃል አይደለም። ምን ትላላችሁ? ፓስተር ደሞዝ የሚናገራቸው ነገሮች እንግዲህ ከቁም ነገር ጋር የተያያዙ ስለሆኑ ብዙ ሰዎች በፍቅር የሚሰሟቸው ናቸው። ኮሜንት ሴክሽን ላይም እያየሁኝ ነው። እንዴት ናችሁ? እኔ በጣም የድሮ ናፋቂ ከሚባሉ ሰዎች ውስጥ ነኝ። በጣም ድሮ የሚናፍቀኝ ሰው ነኝ። ላይ የኑሮ ጊዜው፣ ሙዚቃው፣ ሁሉ መንገዱ፣ ጎዳና፣ ሁሉ ነገር ድሮ ላይ ያለው ሰው ነኝና ከዛ ውስጥ የእውነት ይሄ ልጅ እያለን የነበረው ለከፋ እንደሚናፍቀኝ ታውቃላችሁ። ማለት የወንዶቹ ለዛ በእውነት በቃ እንደዚህ አጎንብሰን ምናምን እንደዚህ ልክ ይሄ ጎረምሳ የተሰበሰበበት ጋር ስንደርስ አጎንብሰን ምናምን የምንሄደው ነገር የለም። እግራችን እየተማታ እሙዬ ለማን ነው የምታጎነብሹ? ባል ከመሬት አይገኝ ቀና ብለሽ እንጂ እኛንም ቃኘት አርጊ አይለዛቸው በእውነት የዘንድሮቹስ ጸበኛ ነው የሚመስሉ። ሲጀምር ገና ማዘር ብለው ይጀምራሉ። ኦፍ ኮርስ ማዘር ነን፣ ግን ማዘርነቱ ለልጆቻችን እንጂ ለእናንተ አይደለም። አንደኛ ከዛ ደግሞ ራስሽን ችለሽ እንደዚህ ምናምን ከማጠርሽ መወጠርሽ ለዛ ቢስነታችሁ ዲኒ ከተማው ሰው የጠፋ የት እንሂድ? የወንዶቹ ለዛ መኖርና የአሁኖቹ ወንዶች ለዛ ማጣት ኮምፔር የተደረገበት መንገድ በጣም አዝናኝ ነው። እሱ ብቻ ሳይሆን መስከረም በቀለ በዚህ አቅጣጫ አራዳ ሲላከፍ ብሎ የሰራውን ቪዲዮ አግኝቻለሁ። ከዚህ ጋር እያያዝላችሁ ይሆን? እስቲ ነው አራዶች ቺክ መጥበስ የሚችሉት። ምክንያቱም አራዳ በፍጥነት ያወራና የሴቷን ጭንቅላት መቆጣጠር ይችላል ይባላል። አራዳ ቺክ ሲያይ መኪናውን ያቆማል ያለ ሄድና ወይኔ ዛጋኮ ከሩቅ አይቼሽ በጣም ቁንጅናሽ ማርኮኝ ነው የመጣሁት። ወይኔ እስቲ ስምሽን እስቲ ዝም ብዬ ሳይሽ ለምለም አበባ ምናምን የሆነ ብቻ አንቺ ቆንጆ ጽጌረዳ የበረሃ ሎሚ ነሽ አዎ የታግንቼ ላጫ ድምጽ እንኳን የለኝም የምዘፍንበት ቁንጅናሽ ማርኮ ነው ያንገራገርኩት። እኔ የሚያራዳልሽ አንቺ ምን ያራዳ አንድ ላይ ይረስ እስኪ እንረዳዳ። እኔና አንቺ ፍቅር ከመጀመራችን በፊት ጠረጴዛ ላይ ቁጭ እንልና እንደ ሞባይል ኮንትራክት ለአንድ አመት እንፈራረማለን። ምክንያቱም አራዳ ልጅ በፍቅር አያምናም፣ እኔም በፍቅር አምናም አንቺ ፍቅር ነው። ስለዚህ እንደ ሞባይል ኮንትራክት ለአንድ አመት እንፈራረምና እንተያይ፣ እስቲ እየተረዳዳ እንኖር። አንቺም ቂጦ የተቃጠለ ብረት ድስትሽን ይዘሽ ትመጫለሽ፣ እኔም ሪሞት ኮንትሮል የማይሰራውን ቴሌቪዥን ይዤ እመጣና ለአንድ አመት እንተያይ። ምክንያቱም ፍቅር ከአንድ አመት በላይ እንደሚፈራረጅ ነው የታወቀ ነገር። አይ ኖ ዳት ዩ ኖ ዳት። ስለዚህ እኔና አንቺ ምን ያጨቃጭቀናል? ስለዚህ አንድ አመት እንተያይ ግድ የለሽም እንተያይ። አንድ አመት እየኖረን ከተስማማንና እንደ ሌሎቹ ሴቶች መሞሸር እፈልጋለሁ፣ ነጭ ልብስ መልበስና መንዘላዘል እፈልጋለሁ ካልሽ አትቸገሪ፣ እኔ አንዘላዝልሻለሁ፣ አይዞሽ። ከአንድ አመት በኋላ ካልሰራ ምንም ጣጣ የለውም። እኔም ይዤ የመጣሁትን ሪሞት ኮንትሮል የማይሰራውን ቴሌቪዥን ይዤ እሄዳለሁ። አንቺ ቂጤው የተቃጠለ ብረት ድስትሽን ይዘሽ ትያለሽ። ማንዳቶሪ ኢንድ ኦፍ ዘ ስቶሪ ዛት ሴት ኖባዲ ጌትስ ሄርት። ታዲያ ምን ታስቢያለሽ የኔ ቆንጆ? By the way, I don't speak Amharic. ምን ማለት ነው? I don't speak Amharic? መኪናዬን አቁሜ ስመጣ ስለ ኮንትራክት ሳወራ ሪሞት ኮንትሮል ሳወራ አታስቆምኝም ነበር እንዴ? I am sorry. By the way, I'm from Kenya. Kenya? የኬንያ ሲኖትራክ ይውጣብሽ። ታስተላ ይገረዛ
ፈታ እንድትሉ ነው እንግዲህ ከለከፋ ጋር በተያያዘ ከዚህ በፊት ባለፈው አንድ ቪዲዮ ሰርቼ ነበርና ቪዲዮ ላይ በኢትዮጵያ ውስጥ በጣም በከፍተኛ ሁኔታ ሴት በመላከፍ ኤክስፐርት ይሆኑ አሉ። በጣም በቃ በመላከፋቸው ብዛት በደንብ ታውቀዋል። ሀገሩን ግን አልጠቅስላችሁም ከተማው የት እንደሆነ ብዬ ስላችሁ ኮሜንት ሴክሽን ላይ ወጋ ያረጋችኋላችሁ። እኔ ያላልኩም እናንተ ናችሁ ያላችሁት። ስነ ስርዓት ያዙ እና ምን ለማለት ነው እንደዚህ በጣም በርካታ ሰዎች ከድሮ ጋር አሁን ያለውን ነገር እያያያዙ ድሮ ሁሉ ነገር ለዛ ነበረው፣ አሁን በጣም ለዛው ጠፍቷል፣ ድርቅና በዝቷል፣ ትክክል አይደለም፣ ጊዜውም ትክክል አይደለም የሚሉ እንደውም 2018 ከገባ በኋላ የነገር ሁሉ መጨረሻ ሳይሆን አይቀርም ነገሮች ከፍተዋል ብለው የሚናገሩ ምናልባት 2018ስ ያልቅ ይሆን ወይ ብለው በጥያቄ የተሞሉ ብዙ ሰዎች አሉ። ሰኔ ላይ ገብተናል። እግዚአብሔር 2 ወሯን ቀሪዋን በደንብ እንደሚያስጨርሰን እናምነዋለን። ስለዚህ ከዚህ በኋላ የሚመጣው አሪፍ ይሆናል ወይስ የባሰበት ነው የሚለው ነው ስጋት ሊሆንባችሁ የሚገባው እንጂ የ2018ማ ብቻችንን የምናወራው አይደለም። ምን ትላላችሁ በዚህ ጉዳይ? እንግዲህ ለምሽቱ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ ድረስ እስከ መጨረሻው ቪዲዮን ከተከታተላችሁ ላይክ ማድረጋችሁ እንዳይዘነጋ፣ የደወል ምልክቷን ለመንካት ሰብስክራይብ ማድረጋችሁ ግዴታ ነው ማለት ነው። ሐሳብና አስተያየታችሁንም በሐሳብ መስጫ ሳጥን ውስጥ ዘውትር እንደምታደርጉት በነጻነትና በጨዋነት አኖሩልኝ። በሌላ ቪዲዮ ተመልሼ እመጣለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።